ሰብስክራይብ አድርጉት። ምር ጎበዝ ናችሁ፣ አንደኛ ናችሁ እየተባልን ነው። እንቀጥል። ሙያውን ሽንኩርቱን አከታተፉ ምናምን አይታችሁታል። የቤዝን ቤት አጸዳድ ምናምን ባዶ እግሯን የኤፍራታ ተማሪ መጣ ካልሆነ በስተቀር አመሰግናለሁ። እሷ እኮ ቤት ነው ብታስተምር ጥሩ ነበር። ጠይቀናታል እኮ እሺ ብላናለች። አይ ቤዝን አሁን እኔ ምግብ ምናምን መስራት ትንሽ ስለቻልኩኝ ቤዝን እሱን አሳያታለሁ። እሷ ደግሞ ቤት ማጸዳዳቱ ምናምን ታሳየኛለች። እንረዳዳለን። ወንዶች አይደለው ይሰሩት እያሉ እየነገርናቸው እኮ ነው የሰሩት። አላያችሁም? ቁጭ ብለን ስንነግራቸው መጣለው አይሁድ አለው መጣለው ስሙ ያንን ሲናየሻው አቤዝ ይሄ ሲሰሩ እና ቢኒና ናታ ሲሰሩ ያኔ እናንቺ ቁጭ ብለን አይቻለሁ። ደስ ይላል። በጣም እኔም ወድጃለሁ። ሳይ ይሄ አሁን የሆነ ነገር በላይ ድምፅሽን ልስማ። ማንን ነው? እሷ ነው ለዛሬ ከሷ ቤዝ እኔ መቼ አወራለሁ? እያወቅሽ ነው እንደዚህ የምትይው ቤዝ። እኔ አላውራም። እስቲ አውሩ እናንተ። እኔ አላውራም። ታውቂ እኔ ምንም ነገር አልሳለሁ። እህት አመሰግናለሁ። ጸባይን እያወቅሽ በጣም የእኔ ጨዋ የእኔ ጸባይተኛ። እኔ ሪከርድ አደርገዋለሁ። አውሪ 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 ብለሽኛል። ነገር ቤዝ ይሄ ማስቲካ ባቢ የተነሳ አስጠልቶ ቃሽ ይያዙ። እሱማ ተውት፣ የእሱ ይለያል እኮ ወይኔ ትንም ብሎ ነበር። የቤዛ ነዋ ቤቱማ። ትንሿ እየሄደን አደሪና ምንሽ አንቺ ዋጠጭ ቤዝ ወይ እሺ ወይ ቆንጂት አለሽ ተጠበጥሽ ይለያል። የእሱ ማስተካከኛ ነው። ማነች የመጣችው? ዳይሬክተራችን ናት። በእኔ አቻሜ አቻም ዝፈኝላት የነዋይ አንደኛ ሽ አቻም የለሽ ሰው ይላታል። እየዘፈነችልሽ ነው። አቻም የለሽ ነይ እስኪ ብቅ በይ እስኪ ወደዚህ። ወይ የአባቷ ልጅ አተኝም ወይ ነገር በጧት እንደምትረስተሽ ነው ወይ? ታይቼ ነበር እኮ እነዚህ ናቸው አስነሱኝ። ይኸው ለነገሩ ሁለት ተልኳል አይደል? ሁለት ተልኳል። ደህና ነች እንጂ ቢገባ ሻወራለች። አቻም የለሽ ዳይሬክተራችን ነች።
82 ተፖስተ እንዴ እኮ ነገ 82 ይፖስታል ነው ያለችው። ወይ 82 አቻምማ ትፈቅዳላችሁ እናንተ ከናቱ ጋር ፍቅር ጀምር ይላሉ። ትፈቅዳላችሁ ድጋሚ ትኩሳት። አመሰግናለሁ። እናመሰግናለን። ኧረ እምቢ እያሉ ነው። በእናትሽ ነው ከእናንተ እኩል ነው የምናየው እኮ እኛም ድራማውን እኛም አንድ ኦዲየንስ ነን። ቤዝ ከአቤል ጋር ተፋቃሪ እያሉኝ ነው ወይ? ኧረ ቢኔስ ቢገለኝ ይግደለኝ ነገ ማለት ነው። ቢኒን የሚያክል የለም። አርፈሽ ተቀመጭ።